አርሰናሎች በጀመሩበት የእንግሊዝ ፕሪሚየር ሊጉ የመጀመሪያ ጨዋታቸው በማናቸውም ክለብና ስብስብ እንዲህ በቀላሉ የማይረቱ ጥራት ያላቸውን ተጫዋቾች በአንድ ቦታ ከሶስት በላይ አማራጮች ያሏቸው መሆኑን ያስመሰከሩበት ከአሰልቺ ጨዋታ ማለትም ከማዕዘን ምት የሚነሱ ኳሶችን ከማግባት ተላቀው በፈጣን እንቅስቃሴ የተቃራኒ ክለቦችን መረብ ደጋግመው መድፈር እንደሚችሉ ያስመሰክሩበት ጨዋታ አስፈሪ የሚባል የፊት መስመር ተጫዋቾቻቸው ግብ መፍጠርና ግብ ማስቆጠር እንደሚቀላቸው ያስመሰከሩበት ድል ብቻ መታወቂያቸው እንደሆነ ለክለባቸው ማናቸውም ከፍታ የሚዋደቅ ስብስብ መገንባታቸውን በዛሬው ጨዋታ ሲያስመሰክሩ መድፈኞቹ የ2025-26 የውድድር ዓመት የእንግሊዝ ፕሪሚየር ሊግ ጅማሮን ከአዲስ አዳጊው የፍራንክ ላምፓርዱ ኮቨንተሪ ሲቲ ጋር አንድ ብለው ዛሬ ምሽት ያደረጉ ሲሆን መድፈኞቹ በብዙ አማራጭ ተሞልተው ሳምንት በአስደናቂ ሁኔታ ማንቸስተር ሲቲን በኮሚኒቲ ሺልድ ጨዋታ ሻምፒዮንነታቸው አረጋግጠው የሚያደርጉትን የሊጉን ጨዋታ አንድ ብለው ሲጀምሩ ከፊት መስመር ካይ ሃቨርትዝን ጎኮሬሽን ቤንች በማድረግ በቀኝ ቡካዮ ሳካን፣ በግራ ክንፍ ክርስቲያን ዞሊስን፣ በመሃል ማርቲን ኦዲጋርድን በራይስና በሊዩስ ስኬሊ መሃላቸውን ሲያጠናክሩ ከኋላ ዴቪድ ራያን፣ በመከላከሉ ጋብርኤል ማጋሌሽን ሞስኬራን ጨምሮ ዋይትን አጣምረው የጀመሩትን ጨዋታ በአስደናቂ ብቃት የግብ መስመራቸውን ሳያስደፍሩ በተደጋጋሚ በቀኝና በግራ በኩል በኮቨንትሪ የግብ ክልል በተደጋጋሚ በመድረስ የግብ ሙከራዎችን ሲያደርጉ ሲቆዩ በ14ኛው ደቂቃ የውድድር ዘመኑን የመጀመሪያ ግብ በሊጉ ማስቆጠር ሲችሉ ካይ ሃቨርትዝ ለራሱ የመጀመሪያውን ለአርሰናል የመሪነቱን ስፍራ እንዲይዝ ማድረግ ሲችል በተደጋጋሚ በሚያደርጓቸው የጨዋታ ጫና ኮቨንተሪ ሲቲዎች ተቋቁመዋቸው መቆየት የቻሉት ግቧ ከተቆጠረችባቸው በኋላ ለ8 ደቂቃዎች ብቻ ሲሆን ግሩም ሆነው በማጥቃቱ የሚንቀሳቀሱት መድፈኞቹ አምናም ይሁን ካቻምና ምርጥ ሆኖ የቆየው በጨዋታ አቅሙ እያየለ የሚገኘው እንግሊዛዊው የመሃል ሜዳ ተጫዋች ከኋላ በድንቅ ሁኔታ ወደ ኮቨንትሪ ሲቲ የግብ ክልል ተምዘግዝጎ በመምጣት ላቀጣጣዩ ባለክህሎት ለሆነው ማርቲን ኦዲጋርድ ግሩም አድርጎ ሲያቀብለው ኦዲጋርድ ዳግም ሲመልስለት በድንቅ የእግር ኳስ ከፍታው ላይ የሚገኘው ክርስቲያን ዞሊስ ድንቅ አድርጎ ሲያሻማ የኮቨንተሪው ግብ ጠባቂ ኳሷን በአግባቡ ሳያጨናግፋት በመቅረቱ በሰራው ስህተት የግብ አነፍናፊው ቡካዮ ሳካ ለራሱ የሊጉን የመጀመሪያ ኳስ ለመድፈኞቹ ደግሞ ሁለተኛዋን ግብ አስቆጥሮ ጨዋታውን 2-0 እንዲመሩ ሲያስችል ጨዋታውን ተጭነው በኮቨንተሪ የግብ ክልል ላይ በማድረግ ሲፈነጩበት የቆዩት መድፈኞቹ በመጨረሻ ያደረጉት አስደናቂ እንቅስቃሴ ግብ የሚሆን እድልን ቢያመቻቹም ዲክላን ራይስ ሳይጠቀማት በመቅረቱ የመጀመሪያው 45 ደቂቃ ሲገባደድ ከረፍት በፊት ክርስቲያን ዞሊስ ድንቅ የነበረበት በማጥቃቱ የሚሳተፍ ግብ የሆኑ ሁለቱ ኳሶች ከሱ የተነሱ በመከላከሉ የሚያስደንቅ ሆኖ ሲያረፍድ ባሻው ቦታ እንዲገኝ ፍጥነቱ እያገዘው ይገኛል። ማርቲን ኦዲጋርድ ልክ እንደ ክርስቲያን ዞሊስ ሁሉ የጨዋታው ሚዛን እንዲጠበቅ ከማስቻል በላይ የመድፈኞቹ የፊት ጉዞ ላይ ሌላ ነዳጅ ሆኖ ማረፋፈዱ ሲታይ በኦዲጋርድ ጀርባ ሆኖ ግዳጁን ከመወጣት ባለፈ ግብ የሚሆኑ ኳሶችን በማመቻቸት ግብ የሚሆኑ ኳሶችን በመሞከር ክለቡ በኮቨንተሪ ሲቲ እንዳይጠቃም የሚዋደቅ ሆኖ ያመሻሸው ደግሞ ዲክላን ራይስ ሲሆን ቡካዮ ሳካ እንዳሻው እንዲጫወት ጫናዎችን በማቅለልና ወደፊት በጥልቀት በመግባት በዛሬው ዕለት ቢን ዋይት አስደናቂ 45 ደቂቃውን በድንቅ ብቃት ሲወጣ ቡካዮ ሳካ በበኩሉ ወደ ድንቅ አቅሙ የተመለሰበትን እንቅስቃሴ ሲያደርግ በርካታ ሙከራዎችን በማድረግ መድፉ አስፈሪ መሆኑን የሚያስመለክት እንቅስቃሴን በከፍታ ማሳየት ሲችል በኮሚኒቲ ሺልድ ላይ ግብ ማስቆጠር የቻለው ካላፊዮሪ ከዞሊስ አጫዋት ጋር እጅግ የተስማማ እንቅስቃሴን በማድረጉ
የመጀመሪያ ግቧ እንድትቆጠር ድንቅ ስራን መስራት ሲችል ጋብርኤል ማጋሌሽ በሰራው ስህተት ቢጫ ካርድ በመመልከቱ ጥንቃቄ የተሞላ እንቅስቃሴን እንዲያደርግ ተገዷል። ቀሪው 45 ደቂቃ ሲመለስ ማርቲን ኦዲጋርድ ቀለል ያለች ግብ በኮቨንተሪ ሲቲ ላይ በማስቆጠር አርሰናል 3-0 መምራቱን ሲያያዘው ቀሪዎቹ የግማሽ ክፍለ ጊዜ ጨዋታ ደቂቃዎች እጅግ በጣም ሳቢ ሳይሆን በሚካኤል አርቴታው የፍራንክ ላምፓርድ ክለብ የሆነው ኮቨንተሪ ሲቲ ተውጦ ቢቆይም በሁለተኛው አጋማሽ ጥሩ እንቅስቃሴን ማድረግ ቢችሉም ጨዋታው ላይ ግን አንድም ግብ ማግባትም ይሁን አስጨናቂ የሚባል እንቅስቃሴን ማድረግ ሳይችሉ ቀርተዋል። መድፈኞቹም ቀሪውን የእንግሊዝ ፕሪሚየር ሊጉ ጉዟቸውን አንድ ብለው በ3 ነጥብ የበላይነት መምራቱን ተያይዘውታል። በጨዋታው ኮቨንተሪ ሲቲ አንድ የማዕዘን ምት ብቻ በማግኘት ነው 90 ደቂቃውን ያጠናቀቀው። ለፍራንክ ላምፓርድም በቀጣይ ከፍ ያለ የቤት ሥራ እንዲሰሩ አድርጓቸው ከኢምሬት ተመልሰዋል። ሚካኤል አርቴታ በአሰልጣኝነት ፍራንክ ላምፓርድን በገጠሙባቸው ጨዋታዎች ላይ የበላይነታቸውን ማስጠበቅ ችለዋል። የጠበቁትንም የድል ጥማት አጣጥመው የመጀመሪያ ጨዋታቸውን አርሰናል በከፍታው እንዲተም አስችለውታል። አሰልጣኝ ሚካኤል አርቴታ በዛሬው የድል ጉዟቸው የተነሳ በፕሪሚየር ሊጉ አዲስ ታሪክ መጋራት እንዲችሉም አስችሏቸዋል። የጅማሯቸው ደግሞ የእንግሊዝ ፕሪሚየር ሊጉን በዘንድሮ ዓመት እንደሚያሳኩ የተነበዩትን ሁሉ የሚያረጋግጥላቸው ሆኖ ሲያልፍ በፕሪሚየር ሊጉ ከ22 ዓመታት በኋላ ቻምፒዮን የሆነው አርሰናል ባለፉት 4 የውድድር ዘመናት ሁሉንም የመክፈቻ ጨዋታዎቹን በድል ጀምሯል። በተለይም መድፈኞቹ ወደ ሊጉ አዲስ ከሚመጡ ቡድኖች ጋር በሜዳቸው ባደረጓቸው ያለፉት 45 ጨዋታዎች ሽንፈት አለማስተናገዳቸው ለዛሬው ጨዋታ ትልቅ የሞራል የበላይነት እንዲይዙ እንዳደረጋቸው መላምቶች ይጠቁማሉ። አሰልጣኝ ሚካኤል አርቴታ ዛሬ ምሽት በጨዋታው ቡድናቸውን ለድል በማብቃታቸው የተነሳ ከፔፕ ጋርዲዮላ፣ ከጆዜ ሞሪኒዮ፣ ከኤርገን ክሎፕና ከሰር አሌክስ ፈርጉሰን በመቀጠል በታሪክ በ249 ጨዋታዎች 150 የፕሪሚየር ሊግ ድሎችን ያስመዘገቡ አምስተኛው አሰልጣኝ በመሆን ስማቸውን በታሪክ ምዕራፍ በመድፉ ቤት በደማቅ ማተብ ማተም ችለዋል። የተወደዳችሁ የቻናላችን ቤተሰቦች ስለ አርሰናልና ስለ ኮቨንተሪ ሲቲ ያዘጋጀንላችሁ ጥንቅር ይህንን ይመስል ነበረ። አርሰናል ከዚህ በኋላ የሊጉን ዋንጫ የማሸነፍ እንቅስቃሴን በኮቨንተሪ ጨዋታ ላይ ማድረግ ችሏል ብላችሁ ታምናላችሁ? እንዴትስ ትገልጹታላችሁ? ሐሳባችሁን በኮመንት ላይ አጋሩን። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮመንት፣ ሰብስክራይብ እና የደወል ምልክቷን እየነካችሁ አብሮነታችሁንም ስለምታደርሱን ከልብ በማመስገን ነው የዛሬን በዚሁ የምሰናበተው። ቸር ይግጠመን።